የታላቁ የአብይ ጾምን ተከትሎ ሰይጣን በዓለም ላይ ራሱን ለማስመለክ ትላልቅ ሰይጣናዊ የካርኒቫል ድግሶችን እያዘጋጀ ነው። ብራዚል እንደ አውሮፓውያን አቆጣጠር በ2023 ከሁለት ዓመት በፊት እግዚአብሔር ላይ በማፌዝ በደረሰባት የጎርፍ መጥለቅለቅ አደጋ አሁንም ተጸጽታ ንስሐ የገባች አይመስልም። ትላልቅ አጋንንታዊ ካርኒቫሎች በ2025 በድጋሚ በተለያዩ የዓለም ክፍላትና በሪዮ ዲ ጄኔሮ እየተካሄደ ነው። አሁንም የክርስቲያኖችን የአብይ ጾም መግባቱን ተከትሎ በእግዚአብሔር ላይ መሳለቃቸውን ቀጥለዋል። ይህም እኛ ያለንበትን ዘመን በግልጽ ያሳየናል። በዚህ ምክንያት በብራዚል የጎርፍ አደጋ በዚህ ዓመት ተመልሶ ይመጣ ይሆን? ለምንስ ነው በራዕይ መጽሐፍ ውስጥ ያለውን ተምሳሌት በዚህ ላይ የምናየው? በእነዚህ ሰይጣናዊ ካርዲናል ድግስ ውስጥ ዲያብሎስ በመጨረሻው ዕለት ሰራዊቱን እየሰበሰበ ነው። ይህም ምስሉን ያገኝ ዘንድ በዮሐንስ ራዕይ ምዕራፍ 13 ቁጥር 15 ላይ እንደተጠቀሰው ለአውሬው ሕይወትን የመስጠት ኃይል አለ። የአውሬው ምስል እስትንፋስ መስጠትና ለአውሬው ምስል የማይሰግዱትን ያስገድላል። በ2025 ከፌብሩዋሪ 28 እስከ ማርች 8 ድረስ የብራዚል ካርኒቫል በብልጭልጭና በአጸያፊ ልብሶች ተሞልቷል። በዚህም ካርኒቫል አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ እየተሳለቁ ለአውሬው ምስል የወርሺፕ ወይም የአምልኮ ስርዓታቸውን ሲያደርጉ ትመለከታላችሁ። በሺዎች የሚቆጠሩ ሰዎችም ሰይጣንን የሚወክሉ ልብሶችን ለብሰዋል። በኦሪት ዘፍጥረት ላይ በተጠቀሰው በወርቃማው የበሬ ጣዖት ዙሪያ ሲጨፍሩና በእግዚአብሔር ወይም በኢየሱስ ክርስቶስ ላይ ሰልፈኞችን፣ ዘፋኞችን፣ ሰይጣንን የሚያመልኩ ጠንቋዮች ላይ በዚህ አጋንንታዊ ድግስ ላይ እግዚአብሔር ላይ እንዲሳለቁበት ሲያደርጉ ታያላችሁ። በተለያዩ የዓለም ክፍላትም የተስፋፋው የሳምባ ዳንስ ትርኢቶችም በብራዚልም ኢየሱስን በጎዳና ላይ ያስቀምጠው በፖሊስ ሲያዝ ያሳያሉ። በጌታ ላይ የሚሳለቃሉ። ትዕይንቱን ተመልከቱ። በፖሊስ ተይዞ ሲደበደብ ሰዎች እያጨበጨቡ ሲዝናኑ ታያላችሁ። ይህ ምን አይነት አጸያፊ ነገር ነው? ዓለምን ያዳነው አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ይሳለቁበታል። ዘጋርዲያን.com በዘገባው ላይ ኤኒዋን ፎር ኤ ስፖርት ኦፍ ሴታኒክ ሳምባ ሲል ጠይቋል። በመላ ሀገሪቱ አንዳንድ የሚገርሙ ሰይጣናዊ የሳምባ ፕሮግራሞች እየተዘጋጁ ነው። የሳምባ ዳንስ ሎወር ክላስ ላይ ያሉ የአፍሮ ብራዚላውያን ማህበረሰብን ባህል የሚገልጽ ነው። ነገር ግን በዚህ ውስጥ እርኩስ መንፈስን ይጠራሉ። አሁን ይህ የብራዚላውያን ማህበረሰብ መናፍስታዊ ዳንስ ነው በዘመናዊነትም በዓለም ላይ እያስፋፉ ያሉት። በዚህ ውስጥ ያሉት ሴቶች የጠንቋይ ልብስ ለብሰዋል። የሰዶማውያን ባንዲራንም ሲያውለበልቡ ይታያሉ። ይህ ሙሉ በሙሉ አጸያፊ የሆነ እግዚአብሔርን የሚያስቆጣ ስራ ነው። ጓደኞቼ ጋሪዎቹን አስተውሉ። በ2025 ሰይጣንን ለማወደስ ለካርኒቫል ድግሶች በሚሊዮን የሚቆጠሩ ዶላሮች ወጪ ተደርገዋል። በዚህ ቪዲዮ ላይም እንደ ንጉስ ከወርቃማው ጥጃ ፊት ተቀምጦ እጁን ሲያውለበልብ ታዩታላችሁ። በተሽከርካሪዎቹም ላይ ግዙፍ ቀንዶች ያሏቸው የባፎሚቱን ጭንቅላት ትመለከታላችሁ። እንደገና በዚህ የሞተር ተሽከርካሪ ግዙፍ ቀንዶችና የተለያዩ የአጋንንት ቮዶ ፊቶች ይታያሉ። እነዚህ ሰዎች ሰይጣንንና ጭፍሮችን እያመሰገኑ ነው። በዚህ የአምልኮ ስርዓት ውስጥም ለቮዶ መናፍስት የተዘጋጁ የኤሊ ተሽከርካሪዎች ታያላችሁ። ኤሊዎች በቮዶ መናፍስታዊ ትርጉም አላቸው እና ከቮዶ ሚስጥራዊነት ጋርም በቅርበት የተሳሰሩ ናቸው። ይህ ሁሉ በብሔራዊ ቴሌቪዥንና በዓለም ሜንስትሪም ሚዲያው ላይ ነው በቀጥታ እየተሰራጨ ያለው። ይህ በቀጥታ መናፍስትን መጥራት ነው። ሌላ የሚገርመው በራዕይ መጽሐፍ ላይ የተገለጸው ሰባቱ ራሶች በዚህ ካርኒቫል ላይ ያሳይተዋል። በ2005 የሪዮ ዲ ጄኔሮ ሰይጣናዊ ካርኒቫል ላይ ሰባቱ ራሶች ያሉት እንግዳ የሆነ አውሬ እና በአውሬው መካከልም አንዲት ሴት ታያላችሁ። ይህ ምስልም በዮሐንስ ራዕይ ምዕራፍ 17 ትንቢት መሰረት ጋለሞታይቱ ሴት አውሬውን እየጋለበች ታያላችሁ። ሰባቱ ራሶች የታላቋን የባቢሎን የሐሰት ትምህርት የሚያሰራጩ የሃይማኖት መሪዎችን ወይም ቤተክርስቲያንን ይወክላሉ። 10ቱ ቀንዶች ደግሞ ለዚህ ስርዓት ከዘንዶ ስልጣን የሚሰጣቸው 10ቱ ነገስታት ናቸው። ከነዚህ በላይ የታላቋ ባቢሎን የጋለሞታዊትን ስርዓት ይቆጣጠራል። ሰባቱ ራሶችም የቤተክርስቲያን ህብረትን የሚወክል የታላቋን ባቢሎን ስርዓት እንደሆነ የራዕይ መጽሐፍ አጥኚዎች ይናገራሉ። እነዚህም ሰዎች በብራዚል ልክ እንደ እግዚአብሔር ቃል ይሳለቃሉ። በዚህም ስትሬት ፓርቲ ወይም ድግስ ላይ ሰማይን በምድር ብለው ጠርተውታል። ምድርንም በሰዶማውያን ባንዲራ ሸፍነዋታል።
በራሳቸው ላይም ቀንዶች፣ በፊቶቻቸውም ላይ ሰይጣን ለመወከል ቀይ ቀለሞች ተቀብተው ታያላችሁ። በሪዮ ዲ ጄኔሮ ሰዎች በመስቀል ላይ ይሳለቃሉ። የዚህንም አጸያፊ ተግባር መገለጫ የሆነውን ባንዲራ ልክ እንደ ካባ ለብሰውታል። በኖህ ጊዜ እግዚአብሔርን ያስቆጣው ክፉ ዘመን በእኛ ዘመንም ተመልሶ እንደመጣ ይህ ጥሩ ማሳያ ነው። በስድብ፣ በጨለምተኝነት፣ በሚያስደነግጥ መልካቸው ህዝቡን ከፊት ሆነው እየመሩት ነው። በዚህም ካርኒቫል ዓለም የዳነበትን መስቀል ቀብረው በሰይጣን በኩል ዓለምን ገዝተናል የሚል መልእክት እያስተላለፉ ነው። ይህም ወርቃማ የመሰለ ጥጃ በኦሪት ዘጸአት ምዕራፍ 32 ላይ የተጠቀሰውን ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ እስራኤላውያን በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው የቀረጹት የጥጃ ጣዖት አይነት ነው። በሙሴ ዘመን እንደነበረው ሰዎቹ ጥጃውን ከበውት ሲያመልኩ ታያላችሁ። ክርስቲያን ያልሆኑ ጋዜጠኞችም የከነዓናውያን የአረማዊ አምልኮ ስርዓትን በብራዚል ብሔራዊ ቴሌቪዥን በቀጥታ እያስተላለፉ ነው። ዓለምን የሚቆጣጠሩ ኤሊቶችም ይህንን የመክፈቻ ስነ ስርዓት ይወዱታል። ምክንያቱም ለዚህ የመክፈቻ ፕሮግራም የደም መስዋዕትነት ለጣዖት ይቀርባል። በሚያሳዝን ሁኔታ ይህ ሁሉ እብደት በሚሊዮን የሚቆጠሩ ሰዎች ላይቭ እንዲመለከቱና ትልቅ የሚዲያ ሽፋን ተሰጥቶታል። አብዛኞቹ ተመልካቾችም የሚያዩትን እንኳን ሳይገነዘቡ ለጥጃው ምስል አምልኮ ያደርጋሉ። ይህ ጥጃ ስሙ ባል ነው። ለዘመናት ለዚህ ጣዖት መስዋዕትነት እየተከፈለ እኛ ወዳለንበት ዘመን ደርሶ በአደባባይ አሁን እየተመለከ ነው። በዚህ ምክንያት በ2023 የተፈጠረውን ካስታውሳችሁ በብራዚል ሪዮ ዲ ጄኔሮ ይህ አጋንንታዊ ካርኒቫል ከተፈጸመ ከቀናት በኋላ የኢየሱስ ክርስቶስ ሐውልት በመብረቅ ተመቶ በብራዚል የከፋ የጎርፍ አደጋ ተከስቷል። በወቅቱ የነበረውን አክቹዋል ፉቴጅ ተመልከቱ። በጎርፍ አደጋውም በሰዎች ላይ፣ በመኖሪያ ቤቶች እና በመሰረተ ልማት ላይ ከፍተኛ ጉዳት አድርሷል። የብራዚል መንግስት አንዳንድ ካድሬዎችም ይህ ከእግዚአብሔር የተላከ የቁጣ መልእክት እንደሆነ በሰዓቱ ተናግረው ነበር። ክርስቲያኖችም ሊያድናቸው በመጣው ኢየሱስ ክርስቶስ ላይ በመሳለቃቸው ምላሽ እንደተሰጠ ያምናሉ። በገላትያን ሰዎች ምዕራፍ 6 ቁጥር 7 ላይም አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ይለናል። ስለዚህ ኢየሱስ ክርስቶስ ላይ ሲዘባበቱበት የዘሩትን በፍጥነት አጭደዋል። በዚህ ተሽከርካሪ ዙሪያ ሙሉ በሙሉ ልብስ ያለበሱ ሴቶች ሲጨፍሩ ታያላችሁ። ግማሽ ራቁታቸውን ሆነው ለጣዖታቸው ይጨፍራሉ። ይህ የባዕል አምልኮ ወርሺፕ ስርዓት ነው። የሳምባ ጭፈራዎችን በተመሳሳይ ለዚህ አምልኮ ስርዓት ይውላል። ምክንያቱም ሴክሹዋል የሆነ አክቲቪቲ እንዲቀሰቀስ ይፈልጋል። ጓደኞቼ በመጨረሻው ዘመን ከዚህ የሚበልጥ አጸያፊ ነገር ገና እናያለን። ይህ ሴሰኛ ትውልድ ከእግዚአብሔር አምሳል መውጣቱ የአውሬውን ምልክት መቀበልን ያስከትላል። በፍጻሜው ዘመን ሰይጣን ሰራዊቱን እያዘጋጀ ነው። እኛ የእግዚአብሔር ሰራዊትም በትህትና የእግዚአብሔርን ትእዛዝ ላለመተላለፍ መጠንቀቅ አለብን እና ሃይማኖታችሁን ጠብቁ፣ በሃይማኖታችሁ ጸንታችሁ ኑሩ።